ማህደር ሲገለጽ አራጣ አበዳሪው ትረካና ዝግጅት ነጸረአብ ተወልደ። ውድ አድማጮቼ፣ አሁን የምነግራችሁ ታሪክ እስር ቤት ውስጥ ቆይተው የወጡ አንድ የከተማችን ባለጠጋ የነገሩኝን እውነተኛ ታሪክና የአጋጣሚ ግጥምጥሞች ስለደነቀኝ እንደሚከተለው አቀርበዋለሁ። ታሪኩ ቆየት ቢልም በጥቂቱ በዜና መልክ በቲቪ ሰምታችሁት እንደነበር ይታወሳል። ግን አስደናቂው ታሪክ ይስባችኋል። ተከታተሉት። ከላይ እንደገለጽኩት የእስር ቤቱን ታሪክ ሰውየውን አስፈቅጄ ስም ሳልገልጽ እንዳቀርበው ይሁንታቸውን ስላገኘው ከስም ውጭ አብዛኛው ታሪክ ያለማጋነን እውነትነት ያለው እንደሆነ ገልጻለሁ። በሚመጥናችሁ ልክ ወደ ታሪኩ። እንደ ሰውየው ገለጻ አራጣ አበዳሪው ዕድሜያቸው በግምት ከ45 እስከ 50 የሆኑ ናቸው አሉኝ። እኚህ ሰው እስር ቤት ውስጥ ሆነው ከሚሰሩት ውስጥ ጥቂቱን የነገሩኝ። ስማቸውን ለጊዜው ሰውየው ብያቸዋለሁ። በአንድ ወቅት የቀድሞ ጠቅላይ ሚኒስትር አራጣ አበዳሪዎቹን ሰብስበው እስር ቤት ውስጥ በማስገባት የዋነኞቹን ብቻ ለይተው የዜና ሽፋን በመስጠት ለሚዲያ እንዲቀርቡ አድርገው ነበር። ሰውየው ግን በመካከለኛ ደረጃ ተጠርጥረው ከገቡት አንዱ ነበሩ። እኚህ ሰው ከመታሰራቸው በፊት በአንድ አጋጣሚ እንዳየኋቸው ሳስታውስ በቁመናቸው ዘለግ ያሉ ደልዳላ ካፖርትና ካፖርቱን የሚመስል የሚያምር ባርኔጣ የሚያደርጉ ከእጃቸው እንደ ጌጥ የማይለያቸው ውብ ከዘራ ብዙ ጊዜ መለያቸው ነው። እናም ልክ እንደ ከዘራቸው ሁሉ ጭካኔያቸውም በተለይ አራጣ በሚያበድሯቸው ላይ የሚወስዱት እርምጃ በዚያ ልክ የሚያስፈራ ነበር አሉኝ። እናም ሰውየው ገንዘብ በአራጣ ያበድራሉ። ብድሩም በሰዓቱ ካልተመለሰ በግል እስር ቤታቸው ያስራሉ፣ ያስገርፋሉ፣ አካል ያጎላሉ፣ አለፍም ሲል ለነፍስ መጥፋት ምክንያት ይሆናሉ አሉኝ። እናም ከሳቸው የሚበደሩ ሰዎች ጭካኔያቸውን ስለሚሰሙ በተቻለ መጠን የተበደሩትን ገንዘብ ከቻሉ ሰርተው ካልቻሉ ያላቸውን ንብረት ሸጠው በቃላቸው መሰረት በጊዜው ያስገባሉ። ታዲያ በተራው ጊዜ በሳቸውም ላይ ያዘመምና እስር ቤት ሲገቡ ይሰሯቸው ከነበሩት አስገራሚ ታሪኮች የሳበኝን ልግለጽላችሁ። ለምሳሌ ሰውየውን ለመጠየቅ ለሚመጡ ወዳጅ ዘመዶች መጥተው ሲያስጠሯቸው አለመሸነፋቸውን ለማሳየት በርቀት ማን እንደሆነ ካረጋገጡ በኋላ የሚፈልጉት ሰው ከሆነ ትንሽ ለመጎረር ምልክት ሰጥተው ይሄዳሉ። ምልክት ተቀባዮቹ የእሳቸው ስኩፒኒዎች ይባላሉ። ከዛም ሰውየው ከሰዎቹ ጋር በሚነጋገሩበት ጊዜ ይመጡና ጋሼ በላይኛው በር ስልክ ተደውሎ እከሌ የሚባል ሰው 10 ሚሊዮን ብሩን ዛሬ ነበር ገቢ ማደርገው፣ ቤተሰቦቹ ፈቃደኛ አልሆኑም፣ ምን እናድርግ እያሉ ነው ይሏቸዋል። ያን ጊዜ እሳቸው ተበሳጭተው በቃ ከእንግዳ ጋር ስሆን እየመጣችሁ አትረብሹኝ፣ ይህም ብር የት አባቴ ሄጄ ልሽሸው፣ እዛው በተዘጋው አካውንት አስገቡት፣ አትጨቅጭቁኝ በላቸው ይላሉ። ሌላውም ይመጣል፣ እንደዛው ያደርጋሉ። እናም በሚሰሩት ድራማ እስረኛው ሙድ ይዝባቸው ነበር አሉኝ። ሁልጊዜ በሚፈልጓቸው እንግዶች ላይ ስኮፒኒዎቹ እየተፈራረቁ እንደዚህ እንዲሰሩ ያዟቸዋል። እንግዲህ ሊጠይቋቸው በሚመጡት ላይ እንዲህ ማድረግ ስለሚያስደስታቸው ሰዎቹ ሲሄዱ ለወዳጆቻቸው ብታሰር የምሞት መስሎት ሊያላግጥብኝ መጣ፣ አዳሜ ዛሬም ታስሬ በሀብት እንደምበልጠው ይወቅ በማለት ለማሸማቀቅ ይሞክራሉ። እስቲ በአንድ ወቅት ከእስር ቤቱ ታሪክ በፊት እኔ ራሴ የተገኘሁበት አንድ ሆቴል ላይ የተፈጠረውን ግጥምጥሞች ላውጋችሁ። አንድ በአካባቢያችን የሚኖር ሚሊዮነር ወዳጅ ነበረኝና በአጋጣሚ ወደ ሱቁ በመዝጊያ ሰዓት አብሬው ስንጫወት አንድ ሰርግ ተጠርቻለሁ፣ ካርድ አለኝ፣ ማታ እራት ልጋብዝህ ብሎ ጊዮን ሆቴል ይዞኝ ሄደ።
ከዛም አዳራሽ ውስጥ ገባንና ሙሽሮቹንም የሚገባውንም ሰው ማየት እንድንችል ከመድረኩ በስተቀኝ መካከል ላይ ቁጭ አለን። በእያንዳንዱ ጠረጴዛ ላይ በነፍስ ወከፍ ብላክ ሌብል ውስኪና የተለያዩ መጠጦች በየጠረጴዛው ተቀምጠዋል። የሀብታም ሰርግ እንደሆነ ይመሰክራል። ትንሽ ቆይቶ ሙሽሮቹ ገቡ። ከዛም ራት ይጀምራል ብለን ስንጠብቅ ቆየ። ይዞኝ የመጣው ሰው ትዕግስቱ ሲሟጠጥ ይታየኛል። እኔ በማየው ነገር ሰርፕራይዝ ሆኛለሁ። ከዛም ወደ አዳራሹ አንድ ቁመናው የሚያምር ሙሉ ሰውነት በቁመቱ ልክ የሚያምር ካፖርት ከተመሳሳይ ኮፍያ ጋር የለበሰ በእጁ የተዋበ ከዘራ ይዞ ሲገባ መጀመሪያ ሙሽራዎቹ ከነሚዜዎቻቸው፣ በመቀጠልም እነሱን ተከትሎ ህዝቡ ሁሉ ከመቀመጫው ሲነሳ እኔም ብድግ ልል ስል ይዞኝ ሄደው ሰው እጄን ይዞ እንድቀመጥ አደረገኝ። በአዳራሽ ውስጥ እኛ ብቻ ነበርን የተቀመጥነው። ግራ ተጋብቼ ምንድነው? ማን ባለስልጣን ነው አልኩት። ወዲያው ሰውየው ወደኛ ገልመጥ ካለ በኋላ ከዘራውን ወደ ሙሽሮቹ ዘርግቶ እንዲቀመጡ ምልክት ሰጠ። ቀጥሎም ወደ ህዝቡ ምልክት አሳይቶ ገላመጠንና በክብር ወደ ተዘጋጀለት ቦታ ሲቀመጥ ደግሜ ማን ነው እሱ አልኩት። እሱም በንዴት ከሱ ገንዘብ ተበድራል በማለት ጠየቀኝ። ግራ በመጋባት ሳየው አንድ አራጣ አበዳሪ ነው፣ እኔ በገዛ ገንዘቤ ነው የምንቀሳቀሰው አለኝ። እኔ በበኩሌ እንኳን በሚሊየን ልበደር ሰው ሲበደር ማኝ ሆኜ አላውቅም። እናም ለአራጣ አበዳሪው ነው እስካሁን የጎለቱን ስለው ሰርገኛውም ህዝቡም የሱን እጅ ቀምሶ ይሆናልና አሽቃባጭ ሁሉ አለኝ። ኧረ ተጽዕኖ መፍጠር ብዬ የተገረምኩበት ሰው ከጊዜ በኋላ በእስር ቤትም ድንቅ ተጽዕኖን ኮመኮምኩት። ወደ እስር ቤቱ ልመለስና ሰውየው ብር ሲያበድር የሚከተላቸው መንገዶች እጅግ ይደንቁኝ ነበር። ለምሳሌ አንድ ህንፃ የሚገነባ ሰው የሚፈልጋቸው ሳይቶች ላይ ከሆነና ግንባታው አዝጋሚ ከሆነ መረጃ የሚያቀብሉት ተቀጣሪዎች አሉ። እነሱ የሰውየውን ማንነትና ያለበትን የገንዘብ ችግር በየትኛውም መንገድ አጥንተው መልእክት ሲያስተላልፉ ሰውየው ተቀጣሪ መሐንዲሶቹን ይዞ ሄዶ ህንፃውንና ቦታውን ይመለከትና ለመሐንዲሶቹ ትዕዛዝ ሰጥቶ ይሄዳል። ከዛም ባለሙያዎቹ ህንፃው በተሻለ መንገድ የሚገነባበትን ፕላንና የሚፈጀውን ገንዘብ አጥንተው ያቀርቡለታል። ከዛ ሰውየው የሚገኝበትን ሰዓት ሲነግሩት በዛ ሰዓት ዘመናዊ መኪና ይዞ ይመጣና የህንፃው ባለቤት እከሌ ይኖር ይሆን ብሎ ባለ ህንፃውን ይጠይቀዋል። እንደተሳሳተና የህንፃው ባለቤት መሆኑን ሲነግረው ቦታ ተሳስቻለሁ ማለት ነው ብሎ ወሬውን ይጀምርና በባለሙያ የቀረበለትን ገለጻ ይናገራል። ሰውየው ችግሩን ሲነግረው ለበጎ ነው የተገናኘ ነው ብሎ የተፈለገውን ያህል ብድር በባንክ ማግኘት አስቸጋሪ እንደሆነና እሱ የሚፈልገውን መጠን ያለምንም ችግር ሊያበድረው እንደሚችል አሳምኖ እጁ ላይ ይጥለዋል። ከዛም ፕላኑን በማስቀየር ያስጀምረውና በጊዜ ሰርቶ እንዳይጨርስ የሚያጓትቱ ሰዎች በመላክና በቀጠሮ ብሩን መመለስ ሲያቅተው ከሶ እስር ቤት ውስጥ በማስገባት ንብረቱን ይወርሳል። በዚህ ሁኔታ ብዙ ሰዎች የቅጣቱን ሰፈነግ ተግተውታል አሉኝ። ይህ ሰው ተራው ደርሶ በመንግስት እስር ቤት ውስጥ ከተወረወረ ዓመታትን አስቆጥሮ ነበር። አንድ ቀን ከኔ ጋር 3 ሰዎች ወደሱ ጋር መንግስት ሽምግልና እንድንሄድ አዘዝን አሉኝ። እናም እዛ ስንደርስ ተፈቅዶልን ወደ ግቢ ገብተን ተጠርቶ መጣ። 3ታችንንም ያውቀናል። በመገረም አይቶ በንቀት እናንተ ናችሁ ያስጠራችሁኝ አለን። ሰላምታ ከሰጠነው በኋላ ምን ልርዳችሁ አለን። አይ እንድትረዳን ሳይሆን ልናናግርህን የመጣነው አልነው። ምን ላድርግላችሁ ሲል እኛ ምንም አንፈልግም፣ የመጣነው አንተን ከመንግስት ጋር አሸማግለን መውጣት እንድትችል ብናደርግ ምን ይመስልሃል አልነው። በመገረም እያየን እኔ ከዚህ እንደወጣ ልታሸማግሉኝ ጠየቀን። አዎ አልነው። ይህንን ካደረጋችሁልኝ የማረግላችሁን አታውቁ። እኔ ከዚህ ከወጣሁ
ከባድ ሽልማት ይጠብቃችኋል። አይኑን እያጉረጠረጠ እድሜ ልካችሁን ታመሰግኑኛላችሁ። ለመሆኑ እከሌን ታውቁት የለ? ጥቂት ዓመት እዚህ በቆየ አይወጣም ብሎ 10 ሚሊዮን ብሬን ከዳኝ። ልውጣለት እንጂ ያውቀኛል። ጉድጓድ ምሼ ነው መቀብረው። እከሌ ይህን ያህል ሚሊዮን ብር፣ እከሊት እያለ የሰው ስም እየጠራ ሲወጣ እንዴት እንደሚበቀላቸው በስሜት ፊቱ እየተለዋወጠ ሲወራጭ ሶስታችንም በመገረም እርስ በርሳችን ተያየን። ለዚህ ሰው መድከም ከንቱ እንደሆነ ተረዳን። ከዛም ካለነው ውስጥ በእድሜ ከፍ የሚለው በማዘን እውነቱን መመስከር ጀመረ። ይቅርታ አቶ ከሌ፣ እውነቱን እንንገርህ፣ እኛ የመጣነው በመንግስት ተልከን በጥፋትህ ተጸጽተህ ከሆነ ታስሮ ገንዘቡን ቀብሮት ከሚቀር ተፈቶ ብሩን ልማት ላይ ቢያውለው የሥራ ዕድል ይፈጥራል። አሸማግላችሁ እንዳስወጣችሁት ለሕዝቡ እንገልጻለን ብሎን ነበር። አንተ ግን ገና ወጥተህ ሌላ በቀል ታስባለህ። ያሳዝናል ሲለው እናንተ ችግር ገጥሟችሁ ሰው እንዲህ ቢያደርጋችሁ እርምጃ ትወስዱበትም ብሎ ሲያፈጥብን ባንተ ተብሶ ታፈጣለህ እንዴ? ለላከን አካል አቋምህ ይሄ እንደሆነ እናሳውቋለን ብሎት ስንነሳ ብሎ ደረቱን በእጁ ይዞ ወደ ኋላው ሸርተት ሲል በቅርብ ሁኔታውን የሚከታተሉት ስኮፒኒዎች ደግፈውት ወደ ውስጥ ይዘውት ገቡ። የሚገርመው እኛ በሄድን ወር ባልሞላ ጊዜ ውስጥ በጠና ታሞ በስር ላይ እንዳለ ከዚህ ዓለም በሞት ተለየ ብሎ አጫወቱኝ። ከዚህ የተረዳሁት በየትኛውም እምነት ፈጣሪ ክፋትና ጭካኔያችንን አይቶ ወዲያው አያጠፋንም። ራሳችንን እንድናይ ተጨማሪ ዕድል ይሰጠናል። ነገር ግን በማናለብኝነት ከክፋታችን አልመለስ ስንል በማይታየው ፍላጹ ወቅቱ ያስወግደናል። ስለዚህ እድለኛ ከሆንን ጥቂት የንስሐ ዕድሜ ሲያድለን ስለ ጌታ ሸብረክ ብለን የጎረስነውን እንኳን የመዋጫ ዕድሜ ይሰጠናልና እናስተውል በማለት ሐሳቤን አጋራለሁ። አድማጮቼ በሌላ ታሪክ እስክንገናኝ ቻናሌን ሰብስክራይብ፣ ላይክ፣ ለወዳጅ ዘመድ ሼር እንድታደርጉ እንዲሁም የቲክቶክ አካውንቴ ላይ ፎሎ እና ላይክ እንዳይረሳ በአክብሮት እጠይቃለሁ። አመሰግናለሁ።